አለብኝ። ሳሚዳን ግን እንደዛ መሳደቡ ልክ ነው? ስድብ ነው ሳሚዳ? ምን ማለት ነው ግን? ካንቺ ከኔ ጥቁረት ያንቺ አንዳንድ ቦታ ይቀላል። ያን ሰው ይስቅም አልገባኝ። ይሄንን በርገንዲ ሁማኔ ልለይበት እንዴ እንደፎጣው ሁሌ እንዴ ሁሌም እያረኩ መለያ ላርገው እንዴ ብራንዴ ላርገው። ጫረ ምን ይመለከተኛል? አንተ አቤት ያዳሺ አንድ እኮ በቃ ሚሊኒየም አዳራሽ ተሞልቶ እኮ ህዝብ ቢጠብቃት ሁሉንም እኮ በሰከንድ እኮ ትግባባለች። አረ እሷ እኔ ምን አገባኝ ስለሷ? አቤቱ አይ ቲክቶክ አሁን ግን በቃ ዮኒ ማኛ ምናምን እንደዚሁ ነው በቃ። ወይኔ ዮኒ ማኛ ግን ቆንጆ ነው። ዮኒ ማኛ ቆንጆ ነው እንዴ? እኔ ምን ይመለከተኛል? እኔ አቤት ማንችሎት ግን ለምንድን ነው እኔ የሚፈረጥጠው? እኔ ድሮ ግን እኔ ፈረጥጥ ነበር። አሁን ግን ያስቀኛል። ሰው ከመሮጥና ከመኮሳተር ስቴጅ እኔ አልፌያለሁ። ጌታዬ ማንችሎትን አረብስ ማም ልቦናውን እንትን በለለት። ነገ ልጸልይ። Hey, my love. እንዴት ነሽ? ምን ሆነ ነው ያመሻው? ምን ሆነሽ ነው እንደዚህ ወርሽ የጠበቅሽው? ምን ሆንኩኝ? እሺ ምንድን ነው? ንፋስ ገባብኝ። ጆሮዬ ንፋስ የገባ ችግር የለም። ከዛ እየበረደ አትሊስት ቀኑን ሙሉ ፊትሽን አታጠቢው? በጉጉት ሲጠበቅ የነበረው የኑሮ ውድነትና የህዝብ ጨዋታ ሊጀመር ነው። በኑሮ ውድነት በኩል ግብ ጠባቂ ላይ ነጋዴ ይገኛል። ተከላካዮቹ ቴሌ፣ መብራት ኃይልና ውሃና ፍሳሽ አሉ። አማካዮች ነዳጅ፣ ዶላር ምንዛሬ፣ ትራንስፖርትና የቤት ኪራይ ናቸው። አጥቂዎቹ ደግሞ የደም ግፊትና ግብር ሲሆኑ በህዝብ በኩል ያው ህዝብ ብቻውን ነው የሚገኘው። ዳኛው ብር ኳሷን ደሞዝን ይዘው ወደ ሜዳ ገብተዋል። ጨዋታው ተጀመረ። ህዝብ በራሱ ሜዳ ላይ ደሞዝ የተባለችውን ኳስ እየተቀባበሏት ይገኛሉ። የኑሮ ውድነት ተጫዋቾች ደሞዝን ሊቀሟት የተጠጉ ነው። የመሃል ተጫዋቹ ትራንስፖርት ጨዋታው ከመጀመሩ ከህዝብ ላይ ደሞዝን ቀምቶ ለነዳጅ አቀበለ። ነዳጅ ለዶላር ምንዛሬ፣ የዶላር ምንዛሬ ኳሷን ደሞዝን ለቤት ኪራይ አሻገረ። የቤት ኪራይ ወደ ኋላ ለቴሌ ለመብራት ኃይል ለበረኛው ነጋዴ ሰጠው። ነጋዴው ለአጥቂው ደም ግፊት በረጅሙ አሻገረ። ደም ግፊት ኳሷን ወደ ጎል አክርሮ የመታውን ኳስ የህዝብ በረኛ ሊቋቋመው አልቻለም። ጎል! ገና በ5ኛው ደቂቃ ኑሮ ውድነት ህዝብን 1-0 እየመራ ይገኛል። ካሶንጎ ሞምባሪ ናንጋ ካሶንጎ mbona wewe songa libala kasongo mbona wewe mobali nanga atari ya mama yake kama naye eba nange katonda wamanyi Somebody's watching me.
ሜሲ ሮናልዶ ሜሲ ሮናልዶ በእግሩ ላይ ኳስ ያደረገ በእግሩ ላይ ኳስ ያደረገ ሜሲ ሮናልዶ Kasongo yeye Mombali nanga Kasongo mbona wewe Songa libala oh yeye Kasongo mbona wewe Mombali nanga Atari ya mama yake kama naye Neba nange Katonda wa maanyi ይሄ ማለት ትላንትና ከምሽቱ 4 ሰዓት ተኩል አካባቢ ቦሌ ሩዋንዳ አካባቢ የተፈጠረ አደጋ ነው። ውስጡ የነበሩት 5 ሰዎች ወዲያው ህይወቱ ጠፋ። የለም ግን መትረፍ አይበለው ምን አይነት አደጋ እንደሆነ አይታወቅም። እንደዛ አይነት አነዳድም አለ። በዚህ ጋር የነበረችው ሴት ነበረች። በጣም ኮማ ውስጥ ገብታ ሄደችው። ከሹፌሩ ጎን የነበረችው መኪና ውስጥ መጠጥ አለ። እንደምታዩት መኪናው ከጥቅም ውጭ ሆኗል። ስለዚህ ከቤት መውጣታችን እንጂ ተመልሰን መግባታችን ሁሉ አናውቅም። በመድኃኒዓለም ከእንደዚህ መጥፎ አደጋ ይሰውራል። ዛሬ ጠሮብኛል ይበላል ይሶይ እነዚህ አይጦች ከቤት ሊያስለቁኝ ነው እንዴ? ስልክ ይበላሉ፣ ጫማ ይበላሉ። ዛሬማ አለቃቸው እንዴ? ከቤት ሊያስለቅቁኝ ዛሬማ። ቆይ ይሄና ዘግሬት ይላል። ወይ ነጽዬ መጣሽ እንዴ? አይጦቹ እኮ አስቸገሩኝ። ኧረ እባክህ ቆይ የበላብኝ ላሳይሽ። ምን አባቱ ደብቆ ነው አሁን? እቺ መደበቁ ነው። ስንት ነገር በልተን ይችላል በላ። አይና አይጦች ነጽዬ፣ ይሄኔ ነገር ቀልቤን ራሱ እኮ በልተውታል። እንደ አይጥ ግማሽ እንኳን አያስቀሩም። ሙሉን ነው የሚበሉት። ምን እንደሚሻለኝ አላውቅም። አይዞ። ኧረ ምንም አይዞኝ የለውም። በመርዝ ጋር ዳቦ አስቀምጬላችኋለሁ። አንዴና ለመጨረሻ ጊዜ እገላገላችኋለሁ። እንዴ ምንድነው? እርግዝና ነው። ምን የተንኮል ስልክ ባለማንሳት ነው የምታወቀው። በነገራችን አንዳንድ ሰው ተደውሎ የሚቆጣኛል። ስልክ እኮ አታነሳም ሲልኝ፣ በነገራችን ላይ ቀይና አረንጓዴ ያለው መርጬ እንድነካ ልንገርሽ። ስንተኛ ክፍል ነው? 6ኛ ክፍል ነው 7ኛ ክፍል ሰኔ 30 ቀን ነው ማለት ነው። ከዛ ትምህርት ቤት ሄድኩ። ከዛ ማዘር ምናምን ሁሉ ጊዜ ሰኔ 30 ቀን በቃ ከጧት ነው መነጫነጭ የምትጀምረው። በቃ ጥሩ ውጤት እንደማላመጣ ምናምን ታውቃለች። እሷ እንደምትፈልገው ማለት ነው። አቨሬጅ ተማሪ ግን እሷ እንደምትፈልገው ምናምን ደረጃ ላይ ማለት ስም ያልተጠራልሽም እንዴ አልኩኝ ራሴ። ስንተኛ ላይ? ከኦል አንደኛ ወይ ከክፍል አንደኛ? ከኦል መሰለኝ ሁላ። ኧረ ለነግርሽ እኮ ነው ስሜ ተጠራልሽ። ላጥ እያልኩ ወጣሁ። ላጥ እያልኩ ሽልማቴን ተቀበልኩ። ማዘር ገርሟታል እንዴ አለች። ገርሟታል። ከዛ ልክ ሎርድ አካባቢ ቆይ ተባለ። ቆይ የስም ስተት ስላለ ሎርድ ወርጃል። የስም ስተት ስላለ እየተጨበጨበልኝ ምናምን ይወጣል። ከዛ የስም ስተት ስላለ በረከት ሌላ የአባት ስም የተሳሳቱት መታ ሽልማት እንድትወስድ ምናምን ተባለ።
ለሱ እየተጨበጨበለት እኔ ድጋሚ ወጥቼ መለስኩ ሽልማቱ። ሸላሚዎች እንዴ መሀል ላይ የሚሸልሙትን ሰዎች መሀል ላይ ለዳይሬክተሩ እንትን ሊወጥቼ ነው የመለስኩት። ቃል ያጣችሁ ማዘር ቃል ያጣችሁ እና አይ እንደዚህም አይነት እንትን አለ። ኖርማል ነው። ተሰማ የሚባል ሰው እዚህ ቤት አለ? ተሰማ ተሴ። አቤት። ተሴ አቤት። ተሴ አቤት። ተሴ አቤት። ተሴ አቤት። ታይ 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 ምን መንፈስ ነው አንተ ጋር ያለው? ልክ ነው? አዎ። ተሴ አቤት። ተሴ አቤት። ለኔ ምንም የነገርከኝ ነገር ምንም አይነት ነገር አብረንም ሻይ ቡና አላለ ምንም። ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። እንዲህ እየሳክ ዘመን ይለቅ። ምን አይነት ሰው ነው? ከአገልግሎት መስጫ ክልል ውጭ አደረኩት። አሜን። ከገባችሁ አሜን በሉ። አሜን። እንዴ ረፊ በሏት፣ ጨምሩላት። ይኸው እግዚአብሔር የቀባይ ምስክር። ወይ ወደዛኛው እንዳትሆን ወደ ባሏ፣ ወይ እዚህ ጋር ተረጋግታ ሰው ሁሉ አውቆላት እንዳትኖር፣ ወደዛ ጋር እናታን ገብቶሻል። ስለዚህ ንዝንዝ እውነት ነው። እግዚአብሔር ሴት ጭቅጭቅ ልምጣ ይላል። እውነት ነው። አለገራ እውነት ነው። ወግቼለታል። ፖስቶች ላይ እሱ ኮሜንት የሚያደርገው እሱ ነው ብለን እንጠብቃለን። እንግዲህ ምክንያቱም ቬሪፋይድ የሆነ የፌስቡክ ገጹ ላይ ነው። ዝነኞች እንደዚህ አያደርጉም። አንዳንድ ደግሞ አሉ በጣም አክቲቭ የሆኑ ለምሳሌ ትዊተር ላይ እንደ ጀስቲን ቲምበርሌክ፣ ኪም ካርዳሺያን የመሳሰሉ ጄኒፈር ሎፔዝ እንደዚህ ቶሎ አክቲቭ የሆኑ የሚያደርጉ ሰዎች አሉ። እኛ ጋር ግን እንደዚህ አመሰግናለሁ እንዲህ ከማለት ውጪ ሌላ እንደዚህ መነጋገር ያለበት የለም። ግን የሳሚዳን ፖስቶች ላይ በጣም ብዙ ኮሜንቶች አሉ፣ ደግሞ በጣም ያዝናሉ ያሳቁኛሉና አሁን አንዱ ምን ብሎ ኮሜንት አደረገ? ሳሚሻ ጸጉርሽ እየሸሸ ነው ምን ፈርቶ ነው አለው። ከዛ ሳሚዳን እንግዲህ ሳሚዳን ቬሪፋይድ የሆነ አካውንቱ ነው። ፊትህን ነዋ ምንም ሳይመስል በሰፈር ውስጥ እንቆማለን አይደል? ከዛ ከበላይ ደጋ ኮሜንት ያዘጋጁ ኮንሰርት አዘጋጅተው ነበርና ከዛ እዛ ላይ የጻፈው ላይ ፖስት የተደረገ ነው። አንዱ ምን አደረገ? አንድ ቃል አንመጣም ቢኮዝ ከቃል እስከ ባህል ሄደናል ይላል። ከዛ ሳሚዳን ገባና አረ እንደዚህ አይምሮ የሚነካ ንግግርሽ አይወጣሽ ማን ብስለት እየታየብሽ እኮ ነው አለ። ደግሞ ስንጨፍር አይቶ ይሄ ንቀት ነው ብሎ ኑሮ ጭራሽ ከዚህ ይባስ አለ። ከዛ እሱ ገባና እስኪ እያናገርነው ነው ማን አትሊስት የዛሬን እንዲፈቅዳል። ከዛ መላው ቢኖረኝ በጭራሽ አያመልጠኝም ነበር ሲል ይፈለጣ ማን ሰፈር ላይ ያለው ሱቅ ለዚህ ቀን ያለው ለመቼ ነው? እኔ አማርኞቹ ራሱ ነኝ ብዙ አንዱ ደግሞ ብዙ ምግብ ያጡ ሰዎች ባሉበት ሁኔታ ምን አይነት ህሊና ነው ስለ ጭፈራ የሚያስበው ሲል አለ የሆነ ህሊና። እኔ ራሱ እሱ ህሊና አይመቸኝም። አልመጣም ለማለት እኛ የምታገረጭን ግን አቦታያ ብሏል። ይሄ ከአድዋ በዓል ጋር ጊዜ እሱ ሲሮጥ ፖስት ያደረገው ቪዲዮ ነበር ሁላችንም የምናስታውሰው። ሳሚሻ አንተ ባለህበት ዙሪያ ሩጫ አይጠፋም፣ እኔ ደግሞ አሁን ላይ ልቤን ይደክመኛል፣ መሮጥ አልችልም እርድናዬ አለ። ከዛ አቦታውና እና ያው ከመጡም መጭ ነው አድዋን ከጂም እያሳለፈ ነውና አድዋ በጂም ብሎ ፖስት አድርጓልና እዛ ላይ ኮሜንት ላይ ገብቶ ምን ይላል? እባክዎትን አሰልቺ መልእክቶን እዚህ አይለጥፉ፣ አዳዲስ ጭዌ ብቻ ይፈቀዳል፣ በመልስ ምቱ እየዞሩ አያለቃቅስም። ሳሚዳን በሙዚቃው ሙሉ ነው፣ በህይወትም ሙሉ ለመሆን የሆነ ክለብ መደገፍ አቁማለሁ። ያው የአርሰናል ደጋፊ ነው። አንቺ የቅኔ ምጡቅ የአድዋ በዓል ቀን ለመሮጥ ነው አለ። በዛን ቀን መቀለድ የማይመቸኝ የሞቱና የተጎዱ ስላሉ በእነሱ መቀለድ ስለሚሆንብኝ ነው እንጂ ጭዌውን እንኳን ለእኛ ታዩ። ለዚህ ይሄንን መልስ ፍለጋ ይመስላል በጣም ብዙ ኮሜንቶችን ፖስት ያደርጋሉና ልጆች ማንን ማስቆም እንዳለብን ታውቃላችሁ? ሳሚዳን
ይሄንን አብቡት ድጋሚ ልሮጪ ነው አቀየው ብላ ኮመተች። የኔ ትኩረት መቼስ ከአንዳንድ ቦታ ይከላል። ኧረ በስመ አብ ሳሚዳን፣ ኧረ በስመ አብ ይሄንንም ይሉት ወይ ሳሚሻ ፀጉርሽ እየሸሸ ነው ምን ፈርቶ ነው ይላል። ፊት ነው ፊት ነው ምንም ሳይመስል ሰፈር ውስጥ እንጎማለላለን። ታስፈራለህ እኮ። ኧረ ሳሚዳን እቺንም ያት ሞት በስንት ጣዕሙ ያንተ ዘፈን ከምሰማ ይላል። የቆመት ለማንቀብ ነው እንጂ አሁን ሳለሽ ብለሽ አለው ብለሽ ነው ፓፓ በቃ ይነሳ ሚዳ አይ ጊቭ አፕ። ማንንም ሰው ያልጠየቀኝን ኦፒኒየኔን ልንገራችሁ። እኔ ማለት ነው you know how like በቃ ወንድነትን ቼክ የምታደርጉበት ምናምን መንገድ one of the ways I check is መኪና ሲነዳ እና ያው ሴቶች እናውቃለን ይሄ መሪ ያያያዙ ምናምን ነገር እናያለን stuff like that right yeah we've all heard that before ግን የኔ ቴስት ምዶ ታውቃላችሁ ማኑዋል መኪና እንዴት ነው የሚነዳው because automatic girl እኔ መንጃ ፈቃድ የሌለኝ ልጅ እነዳለሁ it's okay I can do it ታው like የህቴ ልጆች ጩጮቹ የ9 ዓመት ጩጬ መንዳት ይችላል it's okay ማኑዋል ግን ስትነዳ ማየት ፈልጋለሁ I don't know there is just like this የሚል ነገር አለ በቃ ቺጊሯን ሲያደርጋት you know like automatic it's like እንደዚህ ይዛትና ሂ ስትል ትሄዳለች ሂ ስትል ትቆማለች ሂ ስትል በቃ ፓርክ ታደርጋለች I'm like I don't want that እንደዚህ በቀላሉ I just want you to use force በቃ ስትል ማየት ፈልጋለሁ I want to see ሁለቱም እግሮች ሲሰሩ like መሪውን ምናምን ነገር ፍሪ ሲሆኑ እንትን ስትል I want to see that I want to see how strong your leg is ሲጀመር ምን ያህል ነው ባንዴ መቆጣጠር የምትችለው I want to see ስለዚህ unpopular opinion ሊሆን ይችላል ግን ሴቶች I want to know the ones who have boyfriends husbands ምናምን ነገር like ነገር ኖትስ ታደርጋላችሁ because when a man is like automatic መኪና ሲነዳ like I get it like አዳዲስ መኪኖች ካልሆኑ like electric ምናምን ነገር or something በቃ ስታተሱ ለማሳየት ከሆነ I'm like you go baby you go but I want to see you ማኑዋል ስትነዳ like let me see your strength see argat let me see your hands and yes I have gone crazy a little bit but someone I'm happy so leave me alone